ዛሬ የምናየው የኳርትዝ ወርቅ ውስጥ ምንድነው መፈለግ ያለብን ምንድነው ማየት ያለብን የሚል ትምህርት ነው። ዛሬ እንግዲህ ሚልኮ ብራንድ የትምህርት ዲፓርትመንት ነው፣ የትምህርት መምሪያ ነው እያዘጋጀ ለተማሪዎቻችን ኮርስ ይሰጣል። ስለዚህ ዛሬ የኳርትዝ ወርቅ ምንነትን ነው የምናየው። ምን ማየት አለብን? የኳርትዝ አካባቢዎች ጋር ስንሄድ ምን ማየት አለብን የሚለውን ነው ዛሬ። እንግዲህ በአብዛኛው ወርቅ የኳርትዝ ቬይኖችን ወይም መስመሮችን ተከትሎ ይከማቻል ማለት ነው። በአብዛኛው ጊዜ ነው፣ ሁል ጊዜ ነው ማለት ሳይሆን በአብዛኛው ጊዜ ግን ኳርትዝ ላይ ቬይን ካለ ወይም መስመር ካለ ወርቅ የመሆን እድሉ ከፍተኛ ነው። ምክንያቱም በተለያዩ የአየር ንብረት ሁኔታዎች፣ በግፊት፣ በተፈጥሮ የአለት መሰባበር ምክንያት እንግዲህ ኳርትዝ ላይ እነዚህ ስንጥቅ ቬይን መስመሮች ይሰራሉ። ከዛ ወርቅ ደግሞ እነዚህ ቦታዎች ላይ ይገባል ማለት ነው። ዛሬም ቢሆን በሳይንሳዊ ምርምር ወርቅ እንደዚህ ይፈጠራል የሚል እንትን የለም። ግምቱ ምንድነው? ወርቅ ከምህዋር ነው የሚመጣው፣ ግን የሚቀመጠው ደግሞ እንደዚህ የኳርትዝ ቬይኖችን ተከትሎ ነው የሚል እምነት ነው ያለው። ስለዚህ እንግዲህ በኳርትዝ ወርቅ ስራችን ውስጥ ምን እንደምንፈልግ ካወቅን በቅርበት ወይም በአለቱ ውስጥ ወርቅ ስለመኖሩ ብዙ ነገር እናውቃለን ማለት ነው። የመጀመሪያው እንግዲህ የኳርትዝ አይነት ስናይ የኳርትዝ አይነቱ ይሄ የበሰበሰ አይነት ነገር ነው የምንለው። በእንግሊዝኛ ቋንቋ ሮተን ኳርትዝ የሚባል የበሰበሰ፣ ሮተን ማለት የበሰበሰ ነው። ስለዚህ በእርግጥ የበሰበሰ ባይሆንም ግን የተዋሃደ ከሌላ ነገር ጋር የተዋሃደ ኳርትዝ ብንለው ይሻላል። የበሰበሰ ቀጥተኛ ትርጉም ሮተን የሚለውን የበሰበሰ ከምንለው የተዋሃደ ከሌሎች ነገሮች ጋር የተዋሃደ ኳርትዝ ነው። ስለዚህ ሁሉም ኳርትዝ ጠንካራ ወይም የሚያብለጨልጭ ላይሆን ይችላል። በብዙ የወርቅ ክምችቶች፣ የኳርትዝ ወርቅ ክምችቶች የምናየው ከብዙ ነገሮች ጋር የተዋሃደ ኳርትዝ ነው። ስለዚህ ያ ከብዙ ነገሮች ጋር የተዋሃደ ኳርትዝ ደግሞ ለስላሳ፣ የሚፈረካከስ ወይም የበሰበሰ አይነት ነው ሆኖ የሚታየው ማለት ነው። ስለዚህ የበሰበሰ ወይም የተዋሃደ ኳርትዝ ስትይዙት ሊፈረካከስ ይችላል። ስኳር ወይም ቾክ፣ እንደ ስኳር እንደ ቾክ እጃችሁ ላይ ሊጣበቅ ይችላል ማለት ነው። እንዲያውም አንዳንድ ቦታዎች ሹገር ኳርትዝ የሚሉት አሉ። ስለዚህ በቀላሉ የተዋሃደ ኳርትዝ ከሆነ በቀላሉ በአይናችን ራሱ ቅንጣት ወርቆችን እንድናይ ያስችለናል ማለት ነው። ስለዚህ ኳርትዙ በቀላሉ በእጃችን ስንነካው የሚፈረካከስ ከሆነ፣ የሚሰባበር ከሆነ ይህ አለት ወይም ይህ ኳርትዝ እንትኑ ጥንካሬው የላላና ወርቁን በቀላል ለማየት ያስችለናል ማለት ነው። ሁለተኛ ከአይረን ጋር የተዋሃደ ኳርትዝ ነው። እንግዲህ ወርቅ ብዙ ጊዜ ከአይረን ሰልፋይዶች ጋር፣ በተለይ ከአይረን ሰልፋይድ ፓይራይት ከምንላቸው ነገሮች ጋር ተዋህዶ ሊገኝ ይችላል ማለት ነው። እነዚህ የአይረን ማዕድናት ይዘት ያላቸው ደግሞ ሲዋሃዱና ከቆይታ ብዛት የዛገ ብረት ሊመስሉ ይችላሉ ማለት ነው።
የዛገ ብረት የሚመስሉት ደግሞ ቀይ፣ ቢጫ ወይም ቡናማ መልክ አላቸው። የዛገ ከለር ያላቸው የኳርትዝ አይነቶችን ያመለክታሉ። እንደገና ቀይ ቡናማ ወይም ቡኒ ቀይ አይነት ነገር የደም አይነት ከለር ያላቸው የኳርትዝ አይነቶች አሉ ማለት ነው። ነገር ግን ምንድነው ልብ ማለት ያለባችሁ ሁልጊዜ አይረን ወይም ቀይ ቡናማ ይዘት ያለው ኳርትዝ ብዙ ጊዜ ወርቅ ይኖረዋል። አልፎ አልፎ ግን ወርቅ ላይኖረው ይችላል። ምክንያቱም አይረን ነው አብሮት ያለው ማለት ነው። በዚህ መሰረት እንግዲህ ሚልኪ ኳርትዝ ለምሳሌ ሚልኪ ኳርትዝ ቀይ ሆኖ ሲታይ ብዙ ጊዜ ወርቅ ይኖረዋል እና በዚህ አይነት እድሉ ከፍተኛ ነው። ወርቅ የመገኘቱ እድሉ ከፍተኛ ነው። በአይናችን ግን አናየውም ማለት ነው። ምክንያቱም ቀይ ወይም ደም የሚመስል እንትን ሚልኪ ኳርትዝ ላይ ስለሚገኝ ማለት ነው። ወርቁ ከፓይራይት ጋር ተዋህዷል፣ ከአይረን ጋር ተዋህዷል ማለታችን ነው። ሶስተኛው የተሰባበረ ኳርትዝ ለወርቅ መኖር ትልቅ አመላካች ነው። የተሰባበረ የተፈረካከሰ ኳርትዝ ለወርቅ መኖር ትልቅ ዋስትና ይሰጣል ማለት ነው። ምክንያቱም የተሰባበረ ወይም የተሰነጠቀ ኳርትዝ ውስጥ ወርቅ መገኘት ይወዳል ማለት ነው፣ ይገኛል ማለት ነው። ምክንያቱም እንግዲህ በዚህ አካባቢ ላይ ሙቅ ውሃ ሲፈስ ወይም ሲያልፍ ወርቅ እዛ ውስጥ ትቶ ያልፋል የሚል እምነት ነው ያለው። ስለዚህ የተፈረካከሰ ወይም የተሰነጠቀ ኳርትዝ ትንንሽ ወርቅ ሊይዝ ይችላል። የወርቅ ቅንጣቶችን ሊያሳይ ይችላል። እንደገና ትንንሽ ውስጥ የተቀበሩ ወርቆችንም ሊኖረው ይችላል ማለት ነው። ስለዚህ በዚህ ጊዜ በአይናችን እንኳ የወርቅ አለቶችን የወርቅ ቅንጣቶችን ባናይ እንኳ በእነዚህ ስብርባሪዎች ወይም ስንጥቅ ቦታዎች ላይ ወርቅ የመገኘት እድሉ ከፍተኛ ነው። ሁልጊዜም ቢሆን የተሰባበሩ ወይም የተሰነጠቁ ኳርትዞችን በደንብ መፈተሽ አለባችሁ። ምክንያቱም ወርቅ ብዙ ጊዜ የሚገኘው እነዚህን ኳርትዞች ስንሰባብራቸው ነው፣ ስንፈረካክሳቸው፣ ስንሰብራቸው ከውስጣቸው ትልልቅም ትንንሽም ወርቅ ይገኛል ማለት ነው። አራተኛው እንደዚህ እንደ ኪስ መሰል ነገሮች አሉ። አለቶች ላይ ኪስ መሰል ቦታዎች አሉ። አፈር የሚመስል ነገር የያዙ ማለት ነው። እነዛ ቦታዎች ኳርትዝ ጉድጓድ ካለው፣ ትንንሽ ኪሶች ካሉ፣ አይረን መሳይ ወይም አሸዋ፣ ጥቁር አሸዋ ካላቸው ወርቅም አብሮ የመገኘቱ እድል ሰፊ ነው የሚሆነው ማለት ነው። ምክንያቱም በእነዚህ ቦታዎች ላይ ከዘመናት በፊት ውሃ አልፎ ነበርና ወርቅንም ትቶ ይሄዳል ማለት ነው። ከዛ በኋላ በአቧራ በተለያዩ ነገሮች ደግሞ ደለል ምናምን ሊሞሉ ይችላሉ ማለት ነው። እንግዲህ እነዚህ ቦታዎች ደግሞ አሁን ባዶ ቢሆኑም የምታዩት ኪስ ቦታው ባዶ ቢሆንም የሆነ ነገር እንደማይጠፋ እድል ይሰጣል ማለት ነው። አመላካች ነው። እንግዲህ በአጭሩ የኳርትዝ ወርቅ በምንፈልግበት ጊዜ ምን አይነት ኳርትዝ ነው ማየት ያለብን? የተፈረካከሰ ኳርትዝን በደንብ ትኩረት አድርገን ማየት አለብን። አይረን ውህደት ያለው የዛገ የሚመስል የቀይና የቢጫ የቡናማ ኳርትዞችን በደንብ መውሰድ አለብኝ።
የተሰነጠቀ የኳርትዝ መንገዶችን ፈልገን በደንብ መፈለግ አለብን። እንግዲህ ጉድጓዳማ ፖኬት ወይም ኪስ ቦታዎችን በደንብ መፈተሽ አለብን ማለት ነው። በዚህ ሁኔታ እንግዲህ የኳርትዝ ወርቅ ላይ ትኩረት አድርገን መስራት እንችላለን። በቀጣይ ክፍል ደግሞ ተጨማሪ ስለ ወርቅ ኳርትዝ የምናወራ ይሆናል። ብዙ አይነት ነገሮች ይኖራሉ ማለት ነው። በዚህ ክፍል እንግዲህ ይሄንን መረጃ ነው የምሰጣችሁ። ቻው